እኔ የምለው ግን ጋይስ ሰው ለካስ እረፍት ሲያደርግ አእምሮ መስራት ይጀምራል። አይኖ ብዙ ሰው ቁም ነገር መስማት ብዙ አንወድም፣ እኔ ከኔ ጀምሮ ማለት ነው። ግን እንደማይታይ ያውቃሉ። ቪዲዮዬ ግን ለደረሰው ሰው ይድረስና አንድ ነገር አሰብኩኝ። እኔ በእርግጥ እዚህ ሶሻል ሚዲያ ላይ ተፋቀሩ፣ ተጋቡ፣ ተፋቱ አሁን ስለማንም ብትጠይቁኝ ምንም የማውቀው ታሪክ የለኝም። ሶሻል ሚዲያ እንደዚህ ተከታትዬ ሆን ብዬ የማየው ሰውም የለም። ቁም ነገር የሆነ ሳልፍ የሆነ ቁም ነገር ካየው ልሰማ እችላለሁ፣ የሚጠቅመኝ ነገር። በእርግጥ እኔ ሶሻል ሚዲያ አይደለም ዓለማዊ ህይወቴን ዘላለማዊ ህይወቴን ያስተካከለልኝ ክርስቶስን እንዳቅ የረዳኝ ነው። ሶሻል ሚዲያ ምክንያቴ ነው። ክርስቶስን እንዳቅ ብዙ ነገር እንዳቅ ስለ ክርስትና ብዙ ነገር እንዲማር አድርጎኛል። ብዙ ነገር በቃ ማለት በዓለማዊ ነገር ብቻ የሚቆም ሳይሆን ክርስቶስንም እንዳቅ ጭምር ምክንያቱ ሆኖኛል ሶሻል ሚዲያ የጠራኝ እሱም ቢሆን ማለት ነው። ግን አይኗ አንድ ነገር ልንገራቸው። እኔ አሁን እዚህ ሶሻል ሚዲያ ላይ የሞጣ ጩኸት፣ የዳለቻ ስድብ፣ የነጆከር ፖለቲካ ወይም ማንም የምንም በቃ ምንም እዚህ ሚዲያ ላይ ያለ የማንም የምንም አሳስቦኝ አያውቅም። ግን አንዳንድ ነገር ሰሞኑን እያየሁ ነበርና እኛ እዚህ ሁነን ለምሳሌ አሁን እዛ ሀገር ሁኜ ተጋብተው ተፋቅረው ተጋብተው ወልደው ልጆቻቸውን ሳይ ማለት ነው እንዴ እኔ የት ነኝ? በቃ ምን ቦታ ላይ ማለት ምን ሁኔታ ላይ ነኝ ይላሉ። መቼ ነው ሀገራችን ገብተን ተረጋግተን የምንኖረው? በተለይ እዚህ አረብ ሀገር ብዙ ለቆየ ሰው ሀገር ላይ ምቾት አይኖርም። ለምን? አንደኛ እዚህ ቀላል ላይፍ ነው ኑረን የምንሄደው። ሁለተኛ እዚህ ማሰብ መጨነቅ የለም ለህይወት። ያገኘነውን ገንዘብ ለቤተሰብ እንረዳለን፣ ራሳችን የምናረገው እናረጋለን። ያንን ስለለመድን ሀገር በትንሽ ነገር የመኖር እንትናችንን ረስተነዋል። እኔ አሁን ብጠይቁ ከ16 ዓመት የጀመረ እዚህ ነኝ። ኢትዮጵያ ያለውን ህይወት ምንም እንደሆነ ለረፍት እሄዳለሁ እንጂ አላውቀውም። ምን እንዴት እንደሚኖር አላውቅም። ጭንቀት ነው የሚሆንብኝ እዛውን ለመኖር ማለት ነው። ግን አንዳንድ ጊዜ ደግሞ ሳስበው አሁን እዚህ ሁነን ተፋቅረው እማውቃቸው ማለት ነው ዩቲዩበሮች ምናምን እዚህ ሁነን ተፋቅረው ተጋብተው ከዛ ወልደው ምናምን 2-3 የወለዱትን ሳይ ግርም ነው የሚለኝ። ይገርመኛል በጣም። እኛስ በተለይ እዛ አረብ ሀገር ያለው ሰው በፊት ላይ ወንድ ነበር በወንድ የምንታለለው፣ ከዛ ደግሞ በቤተሰብ ይባላል፣ ከዛ ምናምን። አሁን ላይ መጨረሻ ምን አምጥተዋል? አሁን ገንዘባችሁን ወርቅ እየገዛችሁ አስቀምጡ የሚል ሙዲ አምጥተዋል። ግን አብዛኛው ሰው ወርቅ እንኳን ከየት እንደሚገዛ እንኳን አያውቅም። ወርቅ ቤት ሞልቶ ማዳሞቻችን በዚህ በኩል የእውነት አረቦች እኛ የምንፈልገውን ነገር መግዛት ከፈለግን አንድ ቀን ለመውሰድ እምቢ የሚል ማዳም የለም። ግን ወርቅን የሚያህል ነገር ስንት ሺህ ብር አውጥተው ከኦንላይን እንደ ልብስ እንኳን ቢቀደድም ችግር የለውም። ልብስ ያን ያህል ውድ ነገር አይደለም። ግን ወርቅን የሚያህል ነገር ኦንላይን ነገ እንሸጠዋለን። ምን መተማመኛ ያላችሁ ወርቅን ከኦንላይን ገዝታችሁ? በዛ ላይ ግራም እንኳን ሳይለካ የሚገዙበት ቦታ አለ። እኔ ስም አልጠራውም፣ ስምም አልጠራም፣ ምን አገባኝ፣ የሰው እንጀራ አልዘጋም። ግን ወርቅን የሚያህል ነገር ግራሙን ሳይታወቅ ገዝታችሁ ነገ ጧት እንዴት ነው የምትሸጡት? የሚገዛው ሰው እኮ አጣርቶ በደንብ አድርጎ አውቆ እኮ ነው። እና በስንት ነገር ነው የምንሸወደው። እዚህ ሀገር ብዙ እየኖርን በቃ በስንት ነገር ነው የምንሸወደው። መቼ ነው ሀገራችንስ ገብተን የራሳችን ህይወት የሚኖረን? የራሳችን በተለይ አሁን አሜሪካ ምናምን ወደዛ ያሉት እረፍት ሲሆኑ ሀገራቸው ገብቶ የሆነ ከፍተኛ ቢዝነስ ይከፍታሉ። የሆነ ነገር ጠቀም ያለ ነገር ነው ይዘው የሚገቡት። እኛ ግን እስከ መቼ ነው የምንታለለው ነው የምለው። እና በተረፈ የሁላችንንም ህይወት እግዚአብሔር አምላክ ያስተካክልልን። ግን በተቻለን መጠን ግን ብልጥ መሆን አይከፋም ብዬ አስባለሁ። እኔ በተለይ ሀገር ሂጄ አሁን የመጨረሻ ሀገር ሂጄ ከመጣሁ ወደዚህ እዛ ሀገር ያለው ሰው የሚሰጠንን አመለካከት ካየው በኋላ ብንወድቅ ማንም እንደምኔ በወድቅ ማንም እንደማያነሳኝ ካየው በኋላ በቃ በተቻለን መጠን ብልጥ መሆን። እናት አባት ካለ ግዴታ ነው፣ ሀቅ ነው መርዳት። ከዛ ውጭ ላለ ሰው መጠንቀቅ። ከዛ ውጭ ላለ ምንም ነገር አለመታለል። ለራስም ቢሆን ከልክ በላይ ብኩን አለመሆን። ምክንያቱም እዚህ የምንኖርበት ሀገር አይደለም የምንሰራበት እንጂ ሰርተን ሀገራችን ላይ ሄደን የራሳችንን ቢዝነስ መስራት፣ የራሳችን የሆነ ነገር መስራት። ለራሴ የመከርኩትን ነገር ነው ለእናንተ የምነግራችሁና የሁላችንንም ህይወት እግዚአብሔር ያስተካክሎ። በተቻለን ግን ብልጥ እንሆን እላለሁ።